ስለ ብላክ ማምባ ምን ያህል ያውቃሉ? የአፍሪካ አስፈሪው እባብ ብላክ ማምባ በአፍሪካ ውስጥ ካሉ እባቦች ሁሉ እጅግ አደገኛና ፈጣን ተብሎ የሚታወቅ ዝርያ ነው። ስሙ ጥቁር ይባል እንጂ የሰውነቱ ቀለም አብዛኛውን ጊዜ ግራጫ ወይም ቡኒ ነው። ዋና ዋና መገለጫዎች ስሙ የመጣው ከየት ነው? ብላክ ማምባ የተባለው የቆዳው ቀለም ጥቁር ስለሆነ ሳይሆን አፉን ሲከፍት ውስጠኛው ክፍል ጥቁር ስለሆነ ነው። ይህንንም ጠላቱን ለማስፈራራት ይጠቀምበታል። ርዝመት እስከ 4.5 ሜትር ሊረዝም ይችላል። ከዓለም ረጅም መርዛማ እባቦች መካከል ሁለተኛ ነው። ፍጥነት በሰዓት እስከ 20 ኪሎ ሜትር በመጓዝ ከዓለም ፈጣን እባቦች አንዱ ነው። መርዙና ጥቃቱ ገዳይነት መርዙ የሰውን ልጅ የነርቭ ሥርዓት ነርቨስ ሲስተም ወዲያውኑ የማሽመድመድ አቅም አለው። ያለ ሕክምና በ20 ደቂቃ ውስጥ ለሞት ሊዳርግ ይችላል። ጥቃቱ ብላክ ማምባ ሲቆጣ ደረቱን ወደ ላይ በማንሳት ሃ ብሎ አፉን ይከፍታል። አንድ ጊዜ ብቻ ሳይሆን ደጋግሞ በመንደፍ ብዙ መርዝ ይረጫል። ባህሪው አካባቢ በአብዛኛው በሳራ በታች ባሉ የአፍሪካ ሀገራት ኢትዮጵያን ጨምሮ በሳቫናና በድንጋያማ አካባቢዎች ይገኛል። ባህሪ ሰውን ፈልጎ አይጠቃም፣ ይልቁንም ለማምለጥ ይሞክራል። ነገር ግን መውጫ ከሌለው ወይም ከተጋፋችሁት እጅግ ቁጡና አደገኛ ይሆናል።